ሜሲ ይበልጣል ሮናልዶ ይበልጣል ነው። ጂም ቤት ውስጥ ማንም የለምና ጠፍቶብኛል ማለት። ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬም በሌላ ዩቲዩብ ቪዲዮ ተመልሼ መጥቻለሁ እና ዛሬ ብዙ ስራዎችን አብረን እንሰራለን ማለት አብረን ነው የምንለው ዛሬና የምታዩትን ጸጉር እንቆረጣለን። ከዛ ለረጅም ጊዜ አቆም የነበረውን ማለት እየጀመርኩ ያቆምኩ የነበረውን ስፖርት ዛሬ ድጋሚ እንጀምራለን። ከዚህ በኋላ ምናቋረጥ አይመስለኝም ከእግዚአብሔር ጋር ብቻ እሱን እንጀምራለን። ቪዲዮዎችን እንሰራለን ምናምን። ስለዛ ዛሬ ብዙ ስራዎችን ነው አብረን የምንሰራው አብረን ነው የምንለውና ግን መጀመሪያ የምንሄደው ማለት ነው ወፍጮ ቤት ነው። ማዘር ዛሬ የምትገዛው ቃልና ከመሄድ በፊት አምጣልኝ ምናምን ብላኝ እሱን ለማምጣት የሄድኩኝ ነው። እሷ ጋር ቀድማኝ ወርዳ ማለት ቀድማኝ ወጥታ ማዘር ጠፍቶብኛል ማለት አላውቀውም። ምንድነው ወፍጮ ቤቱን አላውቀውም እና እየፈለግኩ የዞርኩኝ መሬታችን አንጀ እዚህም ሰላም ነው አልቀረም። ጃስት እንግባና ወደ ውስጥ ወፍጮ ቤት እንግዲህ ሰዎች ሲቀረጹ ይደብራቸውን አላውቅም ምናምን ያው እየገዛች ነው። እየተሸከመን የተሸከመን አይደለም እግዚአብሔር ይመስገን። በጋሪ እየሄደ ነው። እንደምታዩት በጋሪ እየሄደ ነውና አሁን እንደገባን አይተን ጂም መሰለኝ የምንሄደው ጂም መሰለኝ። ከጂም በኋላ ነው ጸጉራችን የምንቆረጠው። ምክንያቱም ጸጉር ቆራጩ እያነሳልኝ አይደለም ስልክና ከሰዓት በኋላ እንቆረጣለን። አሁን ስፖርት እንግባ ብቻ ስፖርት እስከገባ ድረስ ከደወለልኝ ወደ እሱ ሄዳለሁ ማለት ነው። ላሳያችሁ ተማሪዎችን እንደዚህ ነበር አምና የምንገባው። የዛሬ አመት እኔም እንደዚህ ነበር አያችሁ ትምህርት ቤት የምገባው የነበረው። ዘንድሮ ግን ከትምህርት ዓለም ወጥተናል እግዚአብሔር ይመስገን። እና በቃ አቤት ስገባ ቀጣዩን ቪዲዮ ቀርጽላችኋለሁ። ሰዓታችን ደርሷል። በቃ ስላልደወለልኝ መውጣት አለብንና ስፖርት እንሰራለን ከጂም በኋላ እንሄዳለን ማለት ነው። ስለዛ ልብሳችንን እንቀይርና ልብሳችንን እየቀየረ አይዘው ሰውነቴ ማለት ነው ከድሮ በጣም ቀርቷል። እንግዲህ ወተናል ይላል እየገባን ነው ወደ ጂም። ባይዘው ጂሙ ግቢያችን ውስጥ ነው ያለው። ኮንዶሚኒየም ላይ ነው የምኖረውና ኳስ እንደምትል የሆነ ግቢ አለ። ግቢያችን ውስጥ ነው ያለው። አሳያችኋለሁ። ቀይ የደረሰ ነው። ለቤቴ በጣም ቅርብ ነው። ሰርቼ ወደዛው ነው ቀጥታ የምገባውና ጸዳ ስፋት ነች። አሳያችኋለሁ። ትምህርት ቤት የሌለበት ጂም ቤት እዚህ ፎቅ ላይ ነው። ጂም ቤት ውስጥ ማንም የለምና መጀመሪያ ወር ማቋረጥ ነው የምንጀምረው። የመጀመሪያ ጊዜ ነው ከጀርባ እንጀምራለን። ብዙም ስላራጥም ማለት ነው። ከዛ በፊት ወር ማፕ ነው። የመጀመሪያ ቀን ስለሆነ ኪሎ ማብዛት አልፈለኩኝ ማለት ኪሎን ስለለመድኩት ብዙም
ሻንጣዬን ሰራው ፑላፕ ትንሽ ይከብደኛል ብዬ አስባለሁ። ራሴን ሰውነት እያየሁ ለመስራት ይሆናል ሞቲቬት ለመሆን ሞክሬ ነበር። ሰርቻለሁ ብዙም ባይሆን። አሁን አንዴ እንደግመዋለን። ከዛም በኋላ ዴድሊፍት ነው የምንሰራው። ማምላክ በጣም የምወደው ስራ ነውና ስሙ እንዴት እንደጠፋብኝ አላውቅም። ብቻ እስቲ ላይት ወዳለበት በኩል ነውና አሁን የምንሰራው ዴድሊፍት ነው ከፑላፕ ቀጥሎ። እስቲ ትንሽ እሱ ኪሎ አብዝተን ለመስራት እንሞክራለን። እንደ መጀመሪያ ቀናችን ድሮ እስከ 140 ኪሎ አነሳ ነበር ዴድሊፍቱን፣ ግን አሁን እስከዛ መችል አይመስለኝም። ግን የቻልኩት ድረስ ሄዳለሁ። ዛሬ የመጀመሪያ ቀን ነው፣ ግን ስላችሁ እስከ 140 ምናምን ሲሆን ቢያንስ 90 100 ለማምሳት እሞክራለሁ፣ ወይ ደግሞ 70 ምናምን። ግን የመጀመሪያ ቀን ስለሆነ ሰውነቴን ላለ መጉዳት ብዬ ነው። የቻልኩትን ያክል ለማንሳት እሞክራለሁ። ተከታተሉኝ። ሰብስክራይብ ያላደረጋችሁ ሰዎች አሁንም ሰብስክራይብ አድርጉ። የዛሬው የጂም ቤት ቆይታችን ይህንን ይመስላል። ማለት ጂም ቤት ውስጥ ያለን ቆይታችን ነው እንጂ የቀን ውሏችን ገና አላለቀም እና ስፖርት ሰርተን ጨርሰናል። ማለት ያው ብዙም አልሰራንም፣ ግን ደግሞ መስራት ባለብን በጥቂቷ ሰርተናል። አሁን የሚቀጥሉትን ነገሮች ወተን እናደርጋለን ማለት ነው። ከስፖርት ቤት ወተናል ቤተሰቦች ውስጥ አይ ቲንክ ምን ሆኜ እንደሆነ አላውቅም። ቮይሱን አሁን ከሰማሁት በኋላ ነው በደንብ የተረዳሁትና በደንብ ሳወራ አለበት። ንፋስ አለው እንግዲህ የንፋሱ ድምፅ ከረበሻችሁ በጣም ይቀርታል እና ስፖርት ሰርተን ወተናል ማለት ነው። ደውሉልኝና አይ ቲንክ ወረፋ ይደርሳል። ስለዛ ይሄን ፀጉር ልንቆረጥ ነው ማለት ነው። ወደዛ ልንሄድ ነው። በቃ መንገድ ላይ እዛም ብዙ ሙሪ አላብዛባችሁ። ስለዛ ፀጉር ቤት እንገናኝ። ተከራከሩ። ዩቲዩብ ቪዲዮ ነው። ስለ ስፖርት ነው የተከራከሩ ነው። ሜሲ ይበልጣል ሮናልዶ ይበልጣል ናቸው ያሉት እነሱ። ሮናልዶ ሊጋቡት ነው ፀጉራችንን ተቆርጠን ወጥተናል። ውስጥ ብዙ ያላወራሁት ማለት ነው። ዘፈን ተከፍቶ ነበርና እንትን ማድረግ አልችልም፣ ኮፒራይት ይለኛል ዩቲዩብ ላይ ስለሆነ ዘፈን ተከፍቶ ምናምን ነገር ሳወራ ዘፈን ከሰማሁ ኮፒራይት ይላልና ለዛ ነው ብዙ ማውራት አልቻልኩት። ውስጥ ብቻ በምታዩት መልኩ
ተቆርጠናል ማለት ነው። አሁን ይኸውላችሁ በመንገድ ላይ የሆነ አንድ ማመጣው ስላደ ነው አለ ቲክቶክ ስሰራ ከባግራውንድ እንደማደርገው ከኋላ ማስቀምጠው አንድ ስላደ ነው አለና እሱን ላመጣ እየሄድኩኝ ያለሁት እሱን አመጣለሁ። ከዛም በኋላ ገብተን ቲክቶክ ቪዲዮዎቻችን እንሰራና እንወጣለን። የሚወስዱ ይሄኛውን ስላድ ነው እና ይሄንን አሁን እናስለጥፍና ስንደርስ ታዩታላችሁ። ለምን እንደዛ ትላለህ? ለማቢዲ ይላል አባቢዲ ደርሶላችሁ ይሄን ቪዲዮ አብታችሁ ሼር ኮፒ ይላል ለማለማከ ከዛ መጨረሻው አረፋሚ ምን አገር ደርድራችኋል። አንተ ነህ ዩቲዩብ ነው። ቀይስ እንደዚህ እናርግና እንደዚህ አይፎን ሲሆን ማለት ነው ካሜራ ማዞር የለው አገዘው እኮ አራቶሽ ማርያም እና ያውላችሁ ቲክቶክ ማን ነው ልክ እንሰራ እንደዚህ ሰው ልጆቹን ያደረደራችሁ ልክ ናቸው። በቃ ምንድነው መሰላችሁ ቤተሰቦች እንግዲህ ተመልሰናል። ያው እንደምታዩት ቲክቶክ ምናምን ሰርተናል ቪዲዮ ግን ደግሞ ከዚህ በኋላ ለመቀጠል ምችል አይመስለኝም ምክንያቱም መብራት ስለጠፋ። ስለዛ የዛሬው ውሏችን እዚህ ጋር ያበቃል ማለት ነው። ይሄን አካውንት ሰብስክራይብ ያላደረጋችሁ የገባችሁ ሰብስክራይብ አድርጉ። ኮሜንት ላይ የገባችሁ ሐሳብ አስተያየታችሁን ጻፉልኝ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።